ሰላም ሰላም ውዴ ቻናል ቤተሰቦች ወደ ቻናላችን እንኳን በሰላም መጣችሁ። የዕለቱን ቪዲዮዎች አሰባስበን ይዘን መጥተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮውን ላይክ ማድረግ እንዳይረሳ። ወደ ቪዲዮ እንለፍ። ኪዳነ ምሕረት የስንቱን ችግር እንዴት እንደምትፈታ አቤት እናለቅስባት ፈጥና ስትደርስ አይደለም እንዴና አትመሰክሩም ለሷ እንደው እኮ ጭንቅ ብሏችሁ እኮ ለድንግል ማርያም ነግራችሁ ነው ቅልል የሚላችሁ እንዲጨነቃላችሁ ጌታ ሆይ መቼ ነው የምታሳካልኝ? መቼ ነው የራሴ ጎጆ የሚኖረኝ? የራሴ መጠለያ የሚኖረኝ? አከራዮች እኮ ጨቅጭቀው ገደሉኝ። አንዱ የሚበላው አጥቶ አስፋልት ላይ ያድራል፣ ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ የአከራይዋ ጠባይ ነው የመረረ ወይ ጥጋብ። ይሄ እንደው እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል። እውነት ነው አከራይ የሚጨቀጭቅ ይመስለኛል። አልፎ አልፎ አከራይ ይጨቀጭቃሉ፣ ደሞዝ እያጣሩ ይጨምራሉ፣ ሲወደድ ይጨምራሉ። እነሱ ያለ ቤት የተፈጠሩ አይመስሉም። እንደው ከእናታቸው ማህፀን ሲወጡ እንደው አንድ ቪላ እያያዙ የተወለዱ ነው የሚመስሉት ሲጨክኑ ማለት ውጡ ሲሉ። እናንተም ተው በሕግ አምላክ ታረሙ በመምህር አምላክ። ቤቴ እግዚአብሔር ነው። ሰው ድሃ አታሰቃዩ። እውነቴን ነው። ተዛዝነን ዘመኑን እንለፈው። በወንድሙ የሚጨክን ለሱም ጨካኝ ሰው ይጥልበታል። ርህሩህ ሁኑ፣ ድሃ አትግፉ። ክርስቶስን ፍለጋ እዚህ እንደተሰበሰባችሁ አውቃለሁ። መቅደስ ውስጥ ቁጭ ብሎ የሚጠብቅ እንደ ንጉሥ ቁጭ ብሎ የሚጠብቅ አይደለም። አስፋልት ላይ ያለው ድሃ ክርስቶስ ነው። ጦም የሚያድረው ወንድማችን ክርስቶስ ነው። እኛ ሁለት አይነት ምግብ በልተን ሶስተኛው በመጉደሉ እያጉረመረም ጥሬ አጥቶ የሚያድር ድሃ ጎረቤታችን አለ። ያ ክርስቶስ ነው። ታስታውሳላችሁ? እንግዳውኝ ብመጣ አልተቀበላችሁኝም፣ ተርቤ አላበላችሁኝም፣ ተጠምቼ አልጠጣችሁኝም አለ። መቼ ርቦ ሆነ ያላበላን ሲሉት ለባልንጀራችሁ ካላደረጋችሁ ለእኔ ያላደረጋችሁም ነው ያለው። ክርስቲያን በልክ መኖር መልመድ አለበት። ይሄንን ከተለማመዳችሁ ደግሞ ጭንቀት የሚባል እናንተን አይቀርባችሁም ማለት ነው። አመስጋኝ ሁኑ። ሲቀጥል ደግሞ በልክ መኖርን ልመዱ። ያቱ ሁሉ ራስ ናት። አንተ ብትዘሙት ብትሰርቅ ምን ብትል ሰው ቢመክርህ ትመለሳለህ። ትዕቢተኛ ግን መቼም አይመለስም። ስለዚህ እግዚአብሔር ስለሚወድህ ገብቷል። ስለሚወድ ድክመትህን አይደብቅብህም፣ ግን ትጋትህን ያሻሻልከውን ነገር ደግሞ ይደብቅብሃል። ምክንያቱም ድክመትህን ትተህ ያንን ማየት ከጀመርክ ራስ ከፍ እያልክ ነዋ። የሆነ ሳለ እግዚአብሔርም ሲላ ማንንም አሰማት ወደ ተሻለው ድክመት ነው የምትሄደው። አዎ ሳጥናኤል እኮ አሁን ልክ እንዳልሆነ ሳይቀርቱ ነው ኢጎ እኮ ነው በቃ ትዕቢቱ ነው የማይመለሱ እንጂ እኮ እሱ እንዳልፈጠረው እኮ የዛኔው ነው ያወቀው። የዛኔው እሱ ፈጣሪ እንዳልሆነ እኮ ገብቶታል። ግን ይኸው እስካሁን አለ ይዞት ትዕቢቱ እና እንደዛ እንዳትሆን ነው እግዚአብሔር የሚጠብቅ። ስለዚህ ዝም ብሎ መቀጠል፣ ቢያንስ በፕሮሰሱ መደሰት፣ ክርስቶስን በመፈለግ ውስጥ መደሰት ገብቷል። ትወድቃለህ፣ ትነሳለህ፣ ትወድቃለህ፣ እሱ ነው መደሰት ያስፈልጋል። በቃ አንተን ለማግኘት ብዬ ሄድኩበት መንገድ ነው ትላለህ። የሆነ ነገር እንኳን ባይሰማ፣ የሆነ ነገር እንደጨመርክ ባይሰማ፣ እግዚአብሔር ደግሞ የሚገርመው ያለ ተስፋ ደግሞ አይተው። እኔ በጣም ይገርመኛል። ወግስቴ እቀርብሃለሁ ኃጢአት ይታርቀኛለች፣ እቀርብሃለሁ ኃጢአት ይታርቀኛለች ይልና በቃ ተስፋ ቆርጬ ልታወስል ደግሞ የሆነ ቀን ያቀመስከኝ ፍቅር ትሰበኛለች። ገብቷል። ትሄዳለህ፣ ድክመት ያርቃል፣ ኃጢአት የልማድ ኃጢአት ይጥላል። ምን ትላለህ? ከዛ አይጭ ልትል ስትል የሆነ ቀን ደግሞ አበርትቶ ያውቃል። የሆነ ቀን ንስሐ ገብታል፣ የሆነ ቀን ስጋውን ተቀብላል። ሁላችንም የበረታንበት እግዚአብሔርን ለመምሰል የተጋንበት የሆነች ህይወት ክፍል አለችና እሷ ተስፋችን ናት። አየህ ኦኬ ይቻላል ማለት ነው እንደዛ። እሱንም ደግሞ አንድ ጊዜ ተውሃለሁ ደግሞ በደንብ እንድትበረታ ያደርጋል። ከዛ ወደክ በውድቀቱ ድክመት ይሰማል፣ ግን በተስፋ ትቀጥላለህ። ያችን የድሮ ከፍታን በቃ እያየህ ትሄዳለህ። ሁሉ ጊዜ መታገል መጽናትና መታገስ በጣም አስፈላጊ ነው። ምንድነው ማልለወጠው? ለምንድነው በምሰማው ቃል እግዚአብሔር በምዘምረው መዝሙር ስሜታዊ ሆኜ አለቅሳለሁ? ቃሉ ነዶኝ እኮ ውስጤ ከዚች በኋላችን ነገር አላረግም ብዬ እምላለሁ፣ እገዘታለሁ፣ ደግሞ መልሼ እዛው እገኝበታለሁ። ለምንድነው በምሰማው ቃል እግዚአብሔር ለምንድነው በማደምጠው ትምህርት ልስተካከልና እንደ አምናው እንደ ካቻምናው እንዳልሆን ማረግ የሚጠበቅብኝ ብትሉ መልሱ ሁለት ነው። አንደኛው ሰው ለምን በቃለ እግዚአብሔር ልለወጥ አልቻልኩም ብሎ ሲጠይቅ ለራሱ መጠየቅ ያለበት መቼ ነው መጨረሻ የቆረብከው ተብሎ። መቼ ነው መጨረሻ የቆረባችሁት? መቼ ነው የሰማችሁትን ቃል የበላችሁት?
መቼ ነው ያደመጣችሁትን ቃል የጠጣችሁት? ግድ ነው ሰው በሚሰማው የሚለወጠው ተግባሩ የሚጠይቀውንም ጭምር ማድረግ ሲችል። ሁለተኛው ለምንድነው ሰው በሚሰማው ቃል እግዚአብሔር ሊለወጥ የማይችለው? ቃል እግዚአብሔር ዕውቀት ብቻ አይደለማ ሕይወትም ጭምር ይጠይቃል። ትዝ ይላችኋል የማቴዎስ ወንጌል ምዕራፍ 18 ላይ አንድ ባለጸጋ ወደ ክርስቶስ ቀርቦ የዘላለም ሕይወትን እንዲወርስ ምን ማድረግ እንደሚጠበቅበት ጠየቀው እና ክርስቶስ ትእዛዛቱን ጠብቃሉ። አትግደል፣ አታመንዘር፣ አትስረቅ፣ በሐሰት አትመስክር፣ አባትህን እናትህን አክብር፣ የባልንጀራህን ቤት አትመኝ፣ ባልንጀራህንም እንደ ራስ አድርገህ ውደዳል። ባለጸጋው ይህን ከልጅነቴ ጀምሮ ፈጽሜዋለሁ አለው። የሰማውን ያዳመጠውን ኑሮው ተብሎ የተሰበከውን ኑሮት ነበር። ዛሬ እኛ ከኛ መካከል ይሄ ሁሉ መምህራን እየተለዋወጠ ይሄ ሁሉ ዘማሪያን እየመጣ እየተሰበክን ምኑ በሰማነው የተለወጥነው ነገር ይኖር ይሆን? ምኑ ባደመጥነው የተስተካከለ ነገር የመጣልን ይሆን? አብዛኞቻችን ባይባልም ክርስቲያኖች ለተወሰንን ሰዎች ቃለ እግዚአብሔር የእውቀት ጉዳይ ብቻ ሆኖብናል። በቃ ያላወቅነውን ለማወቅ አዲስ ምስጢርን ሰምተን እንዲህ እኮ ያውቃል እንዲህ እኮ ተረድተዋል ለመባል ብቻ የምንመላለስ ነን። እና ክርስቶስ ምን አለው? ይህንን ከልጅነቴ ጀምሮ አድርጌዋለሁ ሲለው አሁን መንግሥተ ሰማያት መግባት ትችላለህ አላለውም። የዘላለም ሕይወት መውረስን ትችላለህ ብሎም አላረጋገጠለትም። ምን አለው መሰላችሁ? ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኝ አለው። ራስህን ባዶ አርጋሉ። ቃል እግዚአብሔር ራስን ባዶ ማድረግ ይጠይቃል። ክርስቲያኖች የምንሰማውን ቃል እግዚአብሔር ሌላ ነገራችንን ደባልቀን አናዳምጠው። ለኛ እንዲመቸንና እንዲስማማን አድርገን አንተርጉመው። አብዛኞቻችን መለወጥ ያቃተን መስተካከልም በየዓመታቱ የከበደን መስማቱን እንሰማዋለን፣ ማድመጡንም እናደምጠው ይሆናል። ነገር ግን አኗኗራችን ላይ ለኛ የተመቸንን እየመረጥን ለኛ ያልተስማማንን ደግሞ ይሄ ያን ያክል አያስፈልግም እያልን ለኛ የሚጠቅመንን ራሳችንን መከላከያ እያደረግን እኛን ሊያጠቃን የመጣውን ደግሞ በሚያነጻው በቃለ እግዚአብሔር መልሰን እየተከላከልን እንደኛ ቃለ እግዚአብሔርን ያጣመመው እንደኛ ቃለ እግዚአብሔርን ሳይኖረው መጠቃቂያ ያደረገው ሰው አለን። በዚህ ጊዜ ላይ እኮ ሰው ጥቅስ እየጠቀሰ ቅዱሳት መጻሕፍትን እየመዘዘ ሰዎችን አስተምሮ ወደ ቃለ እግዚአብሔር ከሚያመጣው ይልቅ የራሱን በደል አምኖ ንስሐ ከሚገባው ይልቅ በደልና ክፋቱን ለመከላከል ሌላውን ደግሞ ለማሸማቀቂያ እኮ ነው የሚጠቀሙ። ሁላችንም በምንጠቀማቸው በየማህበራዊ ሚዲያ ስሞቻችን እንትና የድንግል ልጅ፣ እንትና የአርሴማ ልጅ፣ እንትና የኢየሱስ ልጅ እያልን እኛው ራሳችን አይደለ ክብረ ክህነቱን የምናቀለው? እኛው ራሳችን አይደለ ጥቅስ እየጠቀስን አባቶቻችንን፣ ወንድሞቻችንን፣ እህቶቻችንን ክርስቲያን የሆነውን በሙሉ ሰድበን ለሰዳቢ የሰጠነው ማንን? እኛው ራሳችንን። የሰማነው ቃለ እግዚአብሔር ልንለወጥበት ያልቻልነው እኛው ራሳችን መጀመሪያ መለወጥም አልፈለግንም፣ ሌላውን ነው መለወጥ የፈለግነው። የእግዚአብሔር ቃል ደግሞ እንዲህ አይሰራም። መጀመሪያ ራስ ነው መስተካከል ያለበት። መጀመሪያ አድማጩ ነው መታረም ያለበት። ለዛ ነው ቃለ እግዚአብሔር ሕይወት ይፈልጋል። ክርስቲያኖች ሕይወት ይፈልጋል። የሰማነውን እንድንኖር ይጠይቃል። መንፈስ ቅዱስ እናንተ ስጋው ደሙን ከተቀበላችሁ ከቆረባችሁ ስንት ዓመት ሆናችሁ? ይህን ያክልስ ዓመት ከእግዚአብሔር የራቃችሁበት ምክንያት ምንድነው? እስኪ ራሳችሁን ጠይቁና ለምንድንስ ነው ስጋው ደሙን ማንቀበለው የሚለውንም ራሳችሁን ደግማችሁ ጠይቁት። ያደረበት ሰው ምልክቱ አንደኛው ሰው ሳይመርጥ መውደዱ ነው። ሁለተኛው ደስተኛ መሆኑ ነው። ምንም ነገር ቢፈጠር የማይታወክ ልብ ያለው እሱ የመንፈስ ፍሬ አፍርቷል ማለት ነው። ልቡ ለጻድቅ ውኩል ከመአንበሳ። ብትሰድቡት የማይከፋው፣ ብታንኳስሱት የማይከፋው፣ ብትተቹት የማይከፋው፣ ያለውን ነገር ሁሉ ብትወስዱበት የማይከፋው፣ ብታዋርዱት የማይከፋው፣ ከወንበር ብታወርዱት የማይከፋው፣ ብትሾሙት የማይፈነጥስ፣ ደስታውም ሐዘኑም የማይነቀነቁት ሰው ደስታ ሲያገኝ ብሎ ትንፋሽ የማያጥር እንደፈለገው ያስብ። የእውነት ነው የምላችሁ መንፈሳዊ ቅናት ነው። በእንደዚህ አይነት ሰው በጣም ነው የምቀናው። አይታችሁ ትለያችኋላችሁ። መንፈሳችሁ በጣም የተረጋጋ ነውና እግዚአብሔር ሁላችንም እንደነሱ ያደርገን። መንፈስ ቅዱስ ይቅረበን። አሜን በሉ። እንደፈለገ ማሰብ ይችላል። ብቻ ልንገራችሁ፣ ሰዎች ስለገመቱን የሚበላሽ ማንነት የለም አለ የለም። እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ።
እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። እንደዚህ ብሎ ማሰብ ሰው እንደመሰለው ያስባል። እንደመሰለው ነው የሚያስበው። ወሬ ሰምቶ ያስባል፣ እንደለመደው ያስባል፣ እንደ ቀድሞ ዕውቀቱ ያስባል፣ በመንፈሳዊ መጠኑ ልክ ያስባል፣ በእድሜው ልክ ያስባል። ሰው እንዳቅሙ ነው የሚያስበው። እንዳቅሙ ያስባል። አሃ ገል የሚያስበው በዚህ መጠን ነው ማለት ነው። በቃ እንደዚህ ብሎ ማሰብ ነገር ልንገራችሁ። አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ያችናል። እለታፈቅርዎ ለእግዚአብሔር ጽልእዋ ለእኪት። ይሄ ነው በቃ ምልክቱ ማለት ነው። እግዚአብሔርን የምትወዱት ከሆነ እግዚአብሔር የሚጠላውን ጥሉ ማለት ነው። እግዚአብሔር የሚጠላው አኮኑ ጸላይትከ ምንድነው ያለ ቅዱስ ዳዊት? ጸላይኩ ጠላትህን የምጠላ አይደለሁም ወይ? ጠላቶች ጠላቶች ናቸው ብሏል። ጠላቶችን እጠላለሁ። ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢአት ናቸው። እግዚአብሔር አሁን የምንጸልይ ለምን ይመስላችኋል? የምንጸልይ አሁን እግዚአብሔርን ስለምንወደው ነው? ይሄን የሚያደርግ ሰው ካለን ይሸልመዋል። የምንቆርብ አሁን እግዚአብሔርን ስለምንወደው ነው? አይደለም። ካልቆረብኩ ጥሩ አይደለም ብለን ነው የምንቆርብ። የምንጸልይ ካልጸለይኩ ጥሩ አይደለም ብለን ነው የምንጸልይ። ቤተክርስቲያን የምንሄደው ጥሩ አይደለም ብለን ነው የምንጸልይ። ጥሩ አይደለም ማለት ለእኛ የሚመጣብንን አስበን ነው እንጂ እግዚአብሔርን ወደን ነው አይደለም የምናደርገው ማለት ነው። እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተው ነው። ሲያውን እንግዲህ ዛሬ ከተወለድን 50 40 20 30 15 ዓመት ይሆነዋል ለዚህ ውስጥ ማለት እስከ ዛሬ ድረስ ለእግዚአብሔር ብዬ የተውኩት ምን አለኝ ብሎ ማሰብ። ለእግዚአብሔር ብዬ የተውኩት ሀለኝ ነገር ሁሉ ከከበበኝ የኃጢአት ባለጸግነት ለእግዚአብሔር ብዬ የተውኩት ምን አለ ብሎ ማሰብ ነው በጎ ዋጋ የሚያሰጠው ማለት ነው። አብርሃም ለእግዚአብሔር ብሎ ዘመዶች ሁሉ ነው የተወው። ስጋውን ሁሉ ትቷል። ነውርን ሁሉ ትቷል። ለእግዚአብሔር አለው ለእግዚአብሔር ማፈርን ሁሉ ነው የተውት። ተገዘርልኝ ሲለው አብርሃምን ማፈርን ትቶ ለእግዚአብሔር እርቃኑን አጋልጦ መስጠትን። ቅዱሳን ለእግዚአብሔር እንኳን ኃጢአትን ክብርን ይተዋሉ ማለት ማፈርን ይተዋሉ። እና እንደው አንድ እንጨት ብተውልኝ ምን አለ ያለው እግዚአብሔር። እስኪ እንደው አንድ የምትወዳትን ነገር ያስጎመጀችን ነገር ተዋትን። አሁን የዛሬው ትምህርታችን ውጤት መሆን ያለበት እግዚአብሔር ቢረዳን ማለት እኔም እናንተም አንዲት የምንወዳትን ዕፀ በለስ ከዛሬ ጀምሮ ለመተው ቃል ብንገባ ነው። ግቡ አላልኩ፣ ግቡ ነው ያልኩት እንጂ ማለት እያስማልኳችሁ አይደለም ነው። ለራሳችን ግን እስቲ መወሰን በቃ አንድ የምወዳት ዕፀ በለስ አለች፣ ከዛሬ በኋላ ይችን እተዋታለሁ። ተተዋላችሁ? እንድንተው እግዚአብሔር ይርዳን በሉ ነው ያልኩኝ። እንድንተው እግዚአብሔር ይርዳን። አንዲት በለስ ኩራት ያለበት ሰው ካለ ትተዋት ያችን እግዚአብሔርን ስለሚወደው ማለት ኩራት ያለበት ሰው ካለ ሌላም ምን አዘራዘረኝ የኃጢአት ሪፖርት ማቅረቢያ አይደለ ይሄ። ሌላም ጉድ ካለብን እስቲ እንደው ለእግዚአብሔር ብለን ያችን ልተውለት። ይችን በለስ ይሄን ሁሉ ፀሐይወት ሰጠኝ፣ ይሄን ሁሉ አጥራጥሮልኝ እስቲ እግዚአብሔር እንደው ይችን ልተውለት እንደው ይችን ብለን ማለት ነው። ለወዳጅ ተብሎ እኮ ስንት ነገር ይተዋል እናንተ። ለወዳጅ ተብሎ፣ ለጎረቤት ተብሎ፣ ለወንድም ተብሎ፣ ለአንድ ባለውለታ ተብሎ እኮ ቀጠሮም ይሰረዛል። ለእግዚአብሔር ብለን እኮ አንድ የኃጢአት ቀጠሮ እንኳን አሳልፈን አናውቅም። አንድ የኃጢአት ቀጠሮ ፈልገን ተዘጋጅተን እንሰራታለን እንዳታልፍብን ማለት። ለእግዚአብሔር በብዙ ጊዜ መሃል መካከል አንድ ጊዜ ሳይኖረን ለኃጢአት ግን ፈልገን ሰከንድ እንኳን እናገኛለን። ያንን ጊዜ ማለፍ መቻል እግዚአብሔርን መውደድ በገነት መኖር ይሻላል። በገነት መኖር የገነት እጽዋትን ሁሉ እየበላን ዕፀ በለስ እንድንታገስ እግዚአብሔር ይርዳን። ፍቅረ እግዚአብሔር በልቡናችን ይጽናልን። አሜን። እንግዲህ ሁሉንም ነገር ሁሉንም ተግባር ከመፈጸማችን በፊት ቀደም ብለን ይሄን ተግባር እግዚአብሔር ይወደዋል ወይ ብለን ማስቀደም አለብን። በህይወታችን በትንሹ እንኳን አለባበስ ስትለብሱ ያለባበስ እግዚአብሔርን ያስደስተዋል ወይ ክርስቲያናዊ ነው ወይ ብላችሁ ማሰብ ነው። እንግዲህ ይሄ ከኔ ከህይወቴ ተሞክሮ ማካፈላችሁ ነው። ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። ላይክ፣ ሰብስክራይብ እንዲሁም ደግሞ ለምታውቋቸው ሰዎች ሼር አድርጉላችሁ። ቸር ሰንብቱ።